ከሚያደርጋቸው ከሚገጥማቸው ነገሮች ሁሉ ምን ይላቸዋል? ያድናቸው። ማዘው የትኛውም ቻሌንጅ እንዳያሸንፍ የምትፈልግ ከሆነ በጸሎት ግባ አላለህም መጽሐፍ ቅዱስ። እግዚአብሔርን ብትፈራ ይሄ ሁሉ ይመጣልሃል። እንደዛ ቢሆን ኖሮ የኛ ህይወት ምን ጀት ሆኖ ዓለምን በደረሰ። ከመፍራት የሚመጣ ነው። ኢቭን ባትጸልይ አሁን ደግሞ ባትጸልይ ሲል መንገድ የከፈትኩልህ እንዳይመስልህ። ጸሎት ራሱን የቻለ ሌላ ነው። እንገራችሁ ዝም ብለህ ብትፈራ ከመልካም ነገር እንደማትጎድል ታውቃለህ። ብትፈራ ማለት መፍራት ማለት በክፉ በሰው ላይ ባታስብ፣ ባትሸነግል፣ በደም ስማኝ፣ ባትሸነግል፣ ክፉ ባትሳሳት፣ ክፉ ከሚያደርጉ ጋር አብረህ ክፉ ለማድረግ ባትቆም። እኔ እነግርሃለሁ ዝም ብሎ እግዚአብሔር ከመልካም ነገር አያጎድልህም። በኢየሱስ ኦኬ። ስለ ጸለይክ ነው ዝናብ የሚዘንባው? ወቅት ስለሆነ ነው አይደል? ትለውጠዋለህ? አትለውጠውም። አይዝነብ ብትል መጽሐፍ ቅዱስ ይላል ወቅትና ዘመን አለ። የክረምት ወቅት አለ፣ የበጋ ወቅት አለ፣ የጸደይ ወቅት አለ። ስለዚህ እግዚአብሔር ኦሬዲ ዲሳይድ አድርጎታል። ይህ በህይወት ዘመን ሁሉ ምን ይላል? ለሰው ስርዓቱ ነው ብሎ ሰጥቷል። ለኖህ ሰጥቷል። ዘፍጥረት ምዕራፍ 8 ላይ ስትመለከተው ሰጥቷል። ኦኬ ከሰጠክ ወዴትም ልትሄድ ምን አትልም አትችልም። ዛሬ ለዚህ ለምናረጋው ኮንፈረንስ በዚህ አካባቢ ዝናብ አይዝነም ብለህ ላታዘንብ ትችላለህ። ማታ ግን ሲወቃው ያድራል። እግዚአብሔር ስርዓቱን ይጠብቃል። እየሰማችሁ ነው? ስርዓቱን ይጠብቃል። ነገር ግን እየነገርኩ ያለው ነገር አሁን እግዚአብሔር ነው የምትለው ቃል ኪዳን ሲኖር ነው። ባለፈው ነግሬያችኋለሁ ትናንትና ማለት ነው። ቃል ኪዳኑን ምን ይላቸዋል? ያሳውቃቸዋል። በወደደው መንገድ ምን ይላቸዋል? ያስተምራቸዋል። 37 ላይ አይደለ? 37 መዝሙር 30 ያስተምራቸዋል። ቃል ኪዳን 5 ላይ ሶሪ ግን ምን ይላል? ያስታውቃቸዋል፣ ያስተምራቸዋል፣ ይመራቸዋል። ምኑን? ቃል ኪዳኑን ደግሞ ያሳያቸዋል። ስለዚህ እግዚአብሔር ሊያሳይ የወደደው ነገር ቢኖር በመፍራት ውስጥ ያለ ነው። ሳትታገል የምትችለው ስትፈራው ብቻ ነው። ተንኮል አስበህ ወንድምን ሊሸነግለው ትችላለህ። ተንኮል አስበህ በቃ የሚደንቀው ነገር እልፍ ሳትል 7 ተንኮለኞች ይጠብቋል። ካንተ በኮሌጃቸው የበለጡ በቃ ኮሌጅ ላይፋቸው የሆነ ምን ይላሉ ህንዶች ሲተርኩ? በጣም ህንዶችን ወዳቸዋለሁ። ማጂ ነጋስ ቦዴ ነው ያልኩት እንዳላወጣው ነው። አሁን ተመልከተው ህንዶች ሲተርኩ እንደዚህ ይላሉ። የሰደበክ ሰው ካለ ልትሰድበው አትሞክር፣ ምክንያቱም ሰውየው በስድብ ኮሌጅ በጥሶ ሊሆን ይችላል። ገብቷል? አንዳንድ ሰው ሲያድግ የስድብ መንደር ያደገ ነው። እንደዛች ሴትዮ ያለችው ምንድነው? ዛሬ ቀን ነገር ጠፋ፣ እስቲ ነጠላሽ እናምጭልኝ እና ወጣ ብዬ ልምጣ። ሴትዮዋ ነገር ፍለጋ ነው ሲሉ ከዛ እሺ ብላ ልጅቷ ሰራተኛቸው ወይም እህታቸው ምን ልታመጣ ነጠላ ልታመጣ ስትል እዚህ ውሃውን አስቀምጠሽ አንቺ ከረፈፍ ምናም ብለው ሲደፉ የሆነ ሰው ያለፈ ከዛ አያዩም ሲሉ ተዩ ነጠላውን እዚሁ አግኝቼው እኚህ ሴትዮ ኑሯቸው ሁሉ ምንድነው? ስድብ ነው። ከሳቸው ሴትዮ ጋር ብትጣላ ያስታጥቁሃል፣ እስከ ወዲያኛው ድረስ ትርታ ሁሉ ይሰጡሃል። እንደነኛ አይነት ሰዎች አሉ። ስለዚህ አትሳደብ ነው። ገብቷል? አትሳደብ። ለማን ብለህ ትሳደብ? ወንድም ይዛው በተበላቸው ሲሰድቡ ምርቃት ነው ብለህ ብቻ ከሰው ጋር ሁሉ በሰላም ኑር የተባልከው ማን አንተ እንጂ እሳቸው በሰላም ይኑሩ ምናል ወይ ካንተ ጋር ተስማምተው ይኑሩ ተብሎ አልተጻፈልናቸውም። አንተነ ያንተን ለመጠበቅ ነው አሁን ያለክ። አንተነ ፕሮቴክት ማድረግ ያለብህ፣ አንተነ በፕሮቴክሽን መውጣት ያለብህ ብራዘር፣ አንተነ በፕሮቴክሽን መውጣት ያለብህ። ሰውማ የለበትም፣ ኃላፊነትም የለበትም። እንኪያስ እሱ ከሆነ በደንብ እዚህ ጋር አስተውለህ ስታነበው የሚናገረው ቃልን እንመልከትና የመጨረሻውን ቃል በዚህ 34 ላይ ባለው ላሳያቸው አንድ ቃል በጣም ደስ የሚል ከመከራ ወይም ከቻሌንጅ ወይም ደግሞ ከህይወት ተግዳሮት ማምለጥ ትፈልጋለህ? እሱ ሲምፕል። እግዚአብሔርን ፍራ፣ ከክፉ ሽሽ፣ መልካምን አድርግ። አንደበትን ከሽንገላ ከልክለው። ለማን ብለህ ትሸነግላለህ? ባይዘው ብትሸነግለው የሚሸነግል ሰው ባጠገብ እንዳለ ወቀው። ለምንስ መሸንገል አስፈለገ? አይለውጥ ላይፍህን። ሌላውን ሰው ለማሸነፍ አይደለ ሰንበዲ ሌላውን ሰው ለማሸነፍ አይደለ የሚሸነግለው፣ ሌላውን ሰው አምሮ ለመያዝ አይደለ የሚሸነግለው። እኔንም በሕያው በእግዚአብሔር ፊት ለምን መሸንገል አስፈለገ? የሚሸነግሉ ሰዎችን ሌላ ለማፍራት አንተ እየዘራህ እኮ ነው ሽንገላ። ዋይ ይሄን ሁሉ ሜዳ አስፈለገ? ሰውየው እኮ እውነተኛ ብትሆን እኮ ይመጣላል። ዛሬ ጧት ስነግራቸው ነበረ የትናንትና የነገርኳችሁ ልጅ
ትርፍ ልጅ ጭኗል ብሎ የእንግሊዝ ሀገር ያለ በጣም ቤተሰብ ነኝ ለኔ የሱ ሚስት በጣም ቸርች ውስጥ እንትና አክቲቭ ናት እዚህ ስትመጣ ታያታለ እና ኦሊቬ የሚባለው ይሄንን ይሰማዋል ያው እውነተኛ ነው ኦሊቬ ቢሞት አይወርድም መሄደው 9 o'clock ነው ወደ እዚህ ቦታ 9 o'clock ነው ያለክ ማለት ጧት 3 ሰዓት ነው 5 ጉዳይ ብትመጣ አይንቀሳቀስ ምን ነው ብትለው 3 ሰዓት አይደለ ያልኩ የሚኖረው ለቃሉ ነው እየሰማችሁ ነው የፈለገ ሊያበሳጭ ሊያምተከትክ ምን ሊያሳብድ ይችላል እሱን ግን አይመለከተው እና ደግሞ አያዝንብህም ብትፈልገ ብታወራ ምንም አይመስለው ብትለው አትለውጠው ባትለው አትለውጠው አንሊቭ ዊዝ ጋይ within 20 years 23 years ከሱ ጋር አብረን ባለፈው ዘመን መተን ይሄው ውልጭ በቃ ታብዳታለ እንጂ የሚለወጥ ነገር የለም ቀንድ ነው የምታበቅለው ማብቀል ካለብህ ነገር ግን እሱ ካለው ነገር አይደለም እና ሁላችን ማንን ተወዳለህ ቢባል እሱን ነው የምንለው ሁላ ማለት ልንገር አይተጣጣፍም አይዘረጋልም የዘመን አይተጣጣፍም አይዘረጋም የፈለገ ነገር አደረገ ቢባል ትክክል ነው የምንለው ምክንያቱም ልጁ ከምን ተነስቶ ነው ከህግ ሩል ኤንድ ሬጉሌሽን ምንም ነገር እንደ ብዬ ላስረዳ እኔ በህይወት እንደዛ አይነት ሰው አይታጣቅም እኔም ራሴ አይቻለቅ ወደፊትም የማይመስለኝም ሰው ሁሉ ሌባው ጤነኛው ባላምሮ ፖለቲሻው ወይም ደግሞ ህግ አክባሪው ህግ ማከብረው በሙሉ የሚወደው ሰው ማን ነው እሱን ግን ንቅንቅ አይደለም ከተናገረው ነገር ምን አይደለም ንቅንቅ ሰው ነው እሱ ሁላችን ግን ያላበሳጨው ሰው አለ ሁላችን ምክንያቱም ሁላችን ወንጀለኞች ነና እየሰማኸኝ ነው ማወራው ዋይ ላቆመው ነገር ወደ ኋላ አይልም ኢቭን ዞ ለልጆቹ እንኳን ወዷል ለራሱ ልጆች እንዲህ ቦታ እንሄዳለን በዚህ ሰዓት ካለ በየትኛው ሰዓት ነው በዛች ሰዓት ከዛ ዝንፍ ካለ የራስ ችግር ነው ጥሎክም ይሄዳል ችግር የለበትም ለምን የአቋም ሰው ነው በዚህ ጊዜ ላስተምር የምፈልገው ውጤትክ ካልሸነገልክ ወይም ካላታለልክ መኖር አልችልም ለምትል ሰው ይህ ሰው ይመስክርልህ በቃ ላይፈን ለኔ ትልቅ አስተማሪ ነው አይሸነግልም አይፈልግም ራይቱን ይነግራል ፈነዳ ነገር በቃ አለቀ ፋይናሊ ያ ሰው ግን በሁሉም ሰው ታማኝነት አለ በሁሉም ሰው ተቀባይነት አለ በሁሉም ሰው ሁሉ ጊዜ ምንድን ሪስፔክትፉል ሆነ ነው that's why የሚፈልገው ነገር መጨረሻ የምትፈልገው ነገር በሰው ዘንድ ታማኝነት እንዲኖራል በሰው ዘንድ ተቀባይነት እንዲኖር በሰው ዘንድ እርግጠኛ ነኝ አሁን ኦሊቭ መቼም የሰው ነገር ስለማይፈልግ ነው እንጂ እንዲፈልጋለው ቢል ሁላችን እጃችን እግራችን ሁሉ እንዘረጋለታለን ከልቤ እኮ ነው የምልህ ለምን we trust him የእውነት ሰው ነው የእውነት ሰው the same thing ልንገረ መጽሐፍ ቅዱስ ሳትጸልይ እንዲመልስልህ ሳትታገል ወይም ደግሞ የሆነ ነገር ሳትገባ እንዲለቀቅልህ የምትፈልግ ከሆነ ለምን መፍራት አትጀምር አጭር መንገድ ካሳየ ለምን ሩቅ መንገድ ምን ባይዘው የጸሎት አይነቶች ልዩ ናቸው ለምሳሌ በህብረት መጸለይ ይላል መጽሐፍ ቅዱስ በህብረት ጸለይ ያን መጸለይ በርዝጋና ጸለይ ብቻን ጸለይ ሁለት ሰዎች በአንድ ሐሳብ ቢስማሙ ይላል አገር አቀፍ የሆነ ጸሎት አለ ደግሞ አገር ሁሉ አዋጅ ታውጆ የምትጸልየው ጸሎት አለ የቤተክርስቲያን የራስ አንድ ቤተክርስቲያን መታወጣው ጸሎት የህብረት ጸሎት አለ መጽሐፍ ቅዱስ የሚያስቀምጠው የተለያዩ የጸሎት አይነቶች ነው በእምነት ደግሞ አንተ የምታደርገው ጸሎት አለ አንተና አንተው ናችሁ እነኚህ ሁሉ የቀረቡልን ነው ይሄኛው ደግሞ ሌላኛው የጸሎት መንገድ ነው ልበለ ኢዚ የሆነ ሳትታገል ሳትደክም ብዙ ጥቅሶች ሳያስፈልጉ ብዙ ዕውቀቶች እምነት በዚህ ገብቶ በዛ ወጥቶ ሳያስበለክ እምነት የሚሰራው 5 ቁልፍ 7 ቁልፍ 20 ቁልፍ ምናምን እየተባለ ሳትደክም ፍራኝ ከመልካም ነገር አትጎልም በኢየሱስ ስም እንዴ መጽሐፍ ቅዱስ ያለውን ሰምታል ስለ ኢየሱስ ሲያወራ በጣም እኮ የሚደንቀኝ ነው ስለ ኢየሱስ በመፈራቱ የተነሳ ጸሎቱ ተሰማል ሌላ ሚላለ ለካም ሰውየው የሚያወራው ሁሉ የሚሆንለት ለምንድን ነው ስለሚፈራ ለታሲ በጌታ 24 ሰዓት የሚጾሙ የሚጸልዩ ምታቋቸው ሰዎች የሉ ህይወታቸው ባለበት ሂድ ተብሎ ተለቆ የዛሬ 10 አመትም እነኛው ናቸው 5 አመትም ያያያቸው ምናምን ደስም የሆነ ጥያቄያቸው እንኳን አልተለወጠም የሆነ ነገር እንኳን ተቀይሮ መልስ የለውም አንድ አይነት ፓምፓራራም ማርሽ ብቻ ዶንዴ የተቀየረው ነገር ቢኖር ልሳናቸው አድጓል ድሮም ሲጀምሩ ዲዲዲዲ ነበር አሁን ግን ሊሞዳ ሎስፓንዳ ለክሎበዳ ድምጻቸውን ይቀይሩና እረመጋት እንደለጋት ከዛ ውጪ የተለወጠ ነገር አንዳች ነገር አተ አለባበሳቸው እንኳን ሁለቱም እግራቸው ስቲል ግራ ነው ይገባል ሁለቱም እግር ስለ ይሄን ነገር አይደለም ማውራ የመንፈሳዊ እግራቸው ሁሉ ግራ ነው ዋይ ይሄ በመፍራት ውስጥ ያለ የህይወት መስመር እንዳለ እግዚአብሔር ፍራኝ ሲል እንዲው ዝም ብሎ ፍራኝ ሊያደርግልህ ያሰባቸው ነገሮች አሉ እነኛ ሊያደርግልህ ያሰባቸው ነገሮች በህይወት ላይ እንዲሆንልህ ነው ታስ እግዚአብሔር ህልም